أكبر الله أكبر الله أكبر الله إله إلا الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? በዛሬው ዕለት እንግዲህ የአረፋ በዓልን ምክንያት በማድረግ የቤኒሻንጉል ጉሙዝ ሚዲያ በአሶሳ ከተማ ከሚገኙ ደረሳዎች ጋር ቆይታ ያደርጋል። አብራችሁን ቆዩ። اللهم صل على محمد تجلى نور الجمال من حضرة ذي الجلال عيسى كل الكمال بكل المسرات بيت الهدرات اللهم صل على محمد بيت الهدرات اللهم صل على محمد يا مجروم العلا كذكر الرسول إذا من المولى جميع الكمالات بيت الهدرات اللهم صل على محمد ያው ፈጣሪን እንዴት እንደምንገዛ ስንገዛም ለሰው ኸይር እየዋለን ሰውን ወንድሞቻችንን ሳናስከፋ ምናምን እንድንኖር ነው ያው አሁን የሚያስተምረን የምንማረው ትምህርት። اللهم صل على محمد ያው ነብዩላህ እስማኤልን አዟቸው ልጅ እንግዲህ በጣም ከባድ የሆነ ነገር ነው። ያንን ረድ ተብሎ ታዘው የጌታ የፈጣሪ ትእዛዝ በጣም ከባድ ለመሆኑ አርዳለሁ ብሎ ካራውን ይዘዋልኝ ማለት ነው። በጣም የፈጣሪ ትእዛዝ ከባድ ለመሆኑ اللهم صل على محمد እስበሱ የግል ኑሮ የሚኖር የለም፣ የማህበራዊ ኑሮ ነው። ሁሉም ተስማምቶ ነው። ወንድም ተማማች ነው። የአንድ ሰው ልጅ ነው አሁን የምንመስለው እዚህ ያለ ነው ማለት ነው። ልብስ አንድኛው ካለው የአንዱን ይስጡ፣ ሀጃም ሲመጣበት የአንዱን ተቀብሎ አንዱ ይሄዳል እና የግል የሚባል ኑሮ ነገር የለም እዚህ። የአረፋ በዓል የሰው ልጅ ልጁን ለመስዋዕት እስከ ማቅረብ ለፈጣሪ መታዘዙን የሚማርበት እውነተኛ ፈጣሪውን መውደዱን በተግባር የሚገልጽበት የሁልጊዜም ትምህርት ነው፣ የሁልጊዜም መታሰቢያ ነው በሚል ይገልጻሉ። በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ ከአልፋሩቅ መስጂድ የሃይማኖት ትምህርታቸውን እየተማሩ ያሉት ደረሳዎቹ ኢድ አልአድሃ የሚባለው በጣም የተከበረ የሆነ ቀን ነው። ያው ትእዛዙ ተጌታ የመጣና ተነብያችን የመጣ የሆነ ስለሆነ በጣም ደግሞ በብርታቴ በሆነ ትእዛዝ ነው የታዘዘው ይሄ ትእዛዙ ማለት ነው። እና የተጀመረው በአንደኛው ሂጅራ አሁን 1446 ነው። በአንደኛው በመጀመሪያው ሂጅራ ነው ወይም ደግሞ በሁለተኛው ሂጅራ ነው። በዚህ ተናግተውበታል። ያው የተጀመረበት ማለት ነው ኢድ የሚባለው ነገር። ኢድ የተባለበት ስሙ ተሆነ በየአመቱ ውስጥ የሚመላለስ ኢድ የሚባለው ነገር ማለት ለዛ ነው። ወይም ደግሞ እሱ ላይ በጣም ኸይራት ነገርና ደስታ እስከሚገኝበት ለዛ ነው ኢድ ተብሎ የተጠራው ይላሉ ነብያና። እዚህ ላይ በጣም ጥሩ መልካም የሆነ ስራ የሚወደድበት የሆነ ተስተዛሪው ቀን ማለት ነው። ለየት ባለ መልኩ ስራው የተወደደበት የሆነ ተየታ ዘንድ የሆነ ቀን ነውና ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? በዚህ በተወደ ማሚን የውሚን አሐቡ ኢለላህ ማሚን አመሊን ተስራ የለም ይላሉ። ሚን አልአዕማሊ ተስራዎች ተውዙ ስራዎች ሚን አመሊ የውመን ነህር ብሎ ማለት አሁን ነገ የውመን ነህር ተብሎ ይጠራልኝ። እዛ ላይ የሚሰሩ የሆኑ ስራዎች ብዙ አሉና ጥሩ መልካም ተሆኑ ስራዎች ማለት ነው። ተነዛ ስራ የለም አሐቡ የተወደደ የሆነ ኢለላህ ወደ ጌታ ወደ ፈጣሪ የተወደደ የሆነ የለም። ሚን ኢህራቂ ደሚ ይላሉ። ደም ተማፍሰስ እዛ ላይ ደም ይፈሰስበታል። ይህን ደም ማን ነው ያበጀው በማለት ተሆነ የተጀመረበት ነብዩላህ ኢብራሂም ሰው ልጆውን በመናበው ታዘው ከዛ በኋላ ወደ ልጆው ሄደው እስማኤል ነውት ወይም ኢስሐቅ ነውት በዚህም ተናግተውበታል። ወደ እስማኤል ያለው ያደፋሊ መቼም ንግግሩ እስማኤልን ሄደው ነገሩት። እንደዚህ ታዝጀ ነበር ኢኒ አራ ፊል መናሚ አኒ አዝበሁከ አሏቸው። እኔ በመናቢ አንተን ሳርድ አይቻለሁኝ አሏቸው። ከዛ በኋላ እና ፈፈዓል ማ ትኡመር አሏቸው ነብዩላህ እስማኤል ያታዘዝከውንማ ተየታስተሆነ የታዘዝከው ትእዛዙ የማይከለፍ የማይመለስ የሆነ ትእዛዝ ስለሆነ የመጣብህና ስራ ብቻ ግን የወለናቲ እንዳነግራቲ እንዳትጨነቅ ብለው
አሏቸው። ተዛ በኋላ ያው ካራውን ይዘው በቀኝ እጆ ወደውን እንደገና ተጌታ ዘንድ አንድ ሰው ታዞ በግ ይዞ መጥቶ ይህን ፊዳ አድርግ በቃ ተትቶልሃል በዚህ ፊዳ ይሁን ተብሎ ተዛ በኋላ እንግዲህ እስካሁን ድረስ በዛው መልኩ ይኸው አረፋ የሚታረደው ለዛ ነው ማለት ነው። ኢድ አልአድሃ ማለት ያው የታዘዘ የአረፋ በዓል ነው እና በዓሉም እንደዚህ እንደ ያው እንግዲህ ወንድሜ ተናግሮታል ቅድም እዛ እርድ ነገር ያስፈልጋል እና አባታችን ነብዩላህ ኢብራሂም ልጃቸውን እስማኤል እንደዚህ መስዋዕት ያው እሱ እንደተናገረው ያስታዘዘ እና ደግሞ ተጀነት ሀገር በግ መጥቶ እዛ ፊዲያ ነው ማለት ነው። አሁን ተዛ ትውልዱ ያን ይዞ እየተከታተለ እስካሁን ድረስ መጥቷል ማለት ነው። እና ደግሞ ያው ወላጃቸው እንግዲህ እንደዚህ ብለው ሲነግራቸው አይ ልጅዮጆ ፈቃደኛ ሆነው ያው ራሳቸውን ለአባት ሰጥተዋል አንገታቸውን ሰጥተዋል ማለት ነው። እና ከዛ እንግዲህ ያው እኛ የምንመለከተው እስከ ዛሬ ድረስ እስካሁን ትውልድ ወደፊት ኢንሻአላህ ይቀጥላል። ያው እንደዚህ እየተባለ ይሄዳል ማለት ነው። ሃይማኖታዊቱ እንደዚህ አይነት ነገር እንግዲህ ቤት ፈጣሪ እናትና አባትን ከኔ ሁለተኛ ዋና ልጅዮ ለመገኘት ሰበብ ወላጅ ነው ስለሚባል በመጀመሪያ ቁጥር 1 እኔን ታዘዙ ከዛ ወላጆቻችሁ ነው የሚለው ሁለተኛ ላይ ማለት ነው። እና ማንኛውም ልጅ በወላጅ ባዘዘው መልኩ ወላጅን ባለማስከፋት የኛ ሃይማኖታዊ ትምህርት አሁን ይሄ አንደኛ ፈጣሪን እንገዛለን ሁለተኛ እናት አባት ነው። እናት አባት ትልቅ ቦታ አለው ትልቅ ለልጁ መስዋዕትነት ከፍሏል ሰበብ ነው ካላህ በታች ያ ልጅ ለመገኘት ሰበብ ነው ማለት ነው እናት አባት። ስለዚህ ለየት ያለ ዛሬ ዘመን እንኳን ያው እኛ ብዙም ባንኖርበትም በውጭ ሲታይ እኛ እናቀውም ያው እኛ የግል ኑሮ የሚኖር የለም እዚህ ድረስነት ዓለም ላይ ሁሉም የጀማዓ ስራ ነው የአኺራ ብቻ ነው ዱንያ አምናቀው ነገር የለንም። እናትና አባት በጣም ደረጃ ያለው በጣም መከበር ያለበት ነገር ነው አይነቀፍም እንደ ቁርአን ማለት ነው። ያው ቁርአን ብሎ ይፋን ባይገለጥ እናትና አባት ቃል በጣም አስጠንቋል። አሁን ሾቻችን የሚመክሩን እናት አባት በየአመቱ እዱዩ እናት አባት ያላችሁ ይሄዳችሁ ዘይሩ እናት አባት ሀቅ ከባድ ነው በየአመቱ አሁን ፍቃድ ይሰጣል 2 አመትም 3 አመት እንደዚህ እየተባለ ፍቃድ ይሰጠናል። ወይ ወላጅ ትልቅ ቦታ አለው ማለት ነው በዚህ በእስልምና ሃይማኖት ውስጥ እና እናት ምን ያቃል ምን ታቃለሽ እየተባለ አሁን ዛሬ እናት አባት ያው ቦታ የለውም ማለት ግን ባይቻልም በሃይማኖት ዙሪያ በጣም ከባድ ነው። لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين ያው አሁን እንዳላችሁትኝ ተዚህ አሁን ቅድም ተተነጋገርነው ንግግር ላይ የምንረዳው ያው ነብዩላህ እስማኤልን አዟቸው ልጅ እንግዲህ በጣም ከባድ የሆነ ነገር ነው። ያንን ረድ ተብሎ ታዘው የጌታ የፈጣሪ ትእዛዝ በጣም ከባድ ለመሆኑ አርዳለሁ ብሎ ካራውን ይዘዋል ማለት ነው። በጣም የፈጣሪ ትእዛዝ ከባድ ለመሆኑ እሰውም ደግሞ ያው አባቴን ዙሪያ እንትን አለለም እንብኛ አለለም ብለው እሺ ይሄ ወረደኝ ማለት ነው። በጣም ያው ያባት ሐቅ በጣም ከባድ ለመሆኑ ይሄ ያመለክታል ማለት ነው። ቅድም የተነጋገርነው ንግግር ማለት ነው። አሁንም ያው አሁን ያሉትም ፈጣሪ ልጆችም ሆነ አባቶችም ሆነ በዚህው ላይ እንዲሰማሩ ነው የምናዘው ማለት ነው። ሃይማኖት የሰው ልጅ የመጨረሻና ዘላለማዊ ተስፋ ነው። ስለሆነም ህዝበ ሙስሊሙ ስለ ሃይማኖቱ ማወቅና ሃይማኖቱን አጥብቆ መያዝ መከተል ይጠበቅበታል ሲሉም ያሳስባሉ ወጣት ደረሳዎቹ። በጣም እኛ እንኳን ባንኖርበትም አንድ በውጭ የምንሰራው ነገር አለ። ህዝቡ ስለ ሃይማኖት ያለው ቦታ እንደፈለገ እንደ ዘበናዊ ማለት ነው። ዲን ዘበናዊነትን የሚቀበል አይደለም። በፊት አንዴ ተነግሯል በቁርአንም በሐዲስም ተረጋግጦ ያለቀ ይሄን ነገር አስተላልፉት ነው እንጂ እንደ አዲስ ፈብርኩት የሚል ትእዛዝ የለም። ግን እዚህ በቴሌቪዥን በሞባይል በዛ እያዩ ከተም እናስተምራለን ምናምን የሚሉበት አጋጣሚ አለ። ይሄ በጣም ነው እና ሸሪዓ ሲባል ደግሞ እንደፈለገ ሲመቸው የሚይዘው አልመቸው ስለሚተው ነገር አይደለም። ሃይማኖት ውስጥ እስካለ ሶላት 5 አውቃት ሶላት ዋጅብ ነው። ዝናብ ነው በረደኝ አሞኛ ለራሱ ታሞ ራሱ ተንጋላችሁ ቢሆን በተቀሳ ስገዱ ነው እንጂ ሲመቻችሁ ስገዱ ሳይመቻችሁ ተው አልተባለም። እና ወጣቱ በጣም ነው አልባሌ ቦልታ በጣም ተጠምዶ ነው ያለው። ያው እኛ ባንኖርበትም አሁን ማረግ ያለበት ስለ ዲንም ራሱ ለዲን ተተፈጠሩ ጀምሮ አሁን ሾቻችን ሀያታቸውን በሙሉ ስለ ሃይማኖቱ ለዚህ ያው እየኖርበት ያለበት ነገር ነው። እነሱ እንኳን ያሉበት ቦታ
ዝም ብሎ ተመረሽ ተነስቶ እንደዚህ እናብራራለን እነግራለን ከተማ አሁን የሚባልም ብዙ አለ ዛገሪቱ ላይ ብዙ አልደረሰ እንደው እንጂ ዲኑ ራሱ እየተሻሻለ መጥቷል። ይሄ አላግባብ ነው። ዲን የሚቀያየር አይደለም። ትውልዱን ደግሞ ስነግረው የበፊት ሃይማኖት እድሜ ልካቸውን የኖሩበትን የፈለገውንም ጥያቄም ሆነ ስለ ዲኑ ማብራሪያ ከነሱ ይፈልግ። ይኸው ቴሌቪዥን የሚባል ሞባይል የሚባል ነገር አለ። የዲን የሞባይል ሸህ የቴሌቪዥን ሸህ አያዋጣም። አሁን ብዙ እንደዛ እያለ እንደውም እነዚህን ወደ ተከትያ ወደ ጥሩ ነገር እየጋበዘ የሚያንጨፈጭፍበት አጋጣሚ አለ ማለት ነው። ህይወታቸውን አሳልፈው የሰጡበትን አመት ባልሞላ እውቀት ማለት ነው እና በጋዜጣ ሆኗል። አሁን ወጣቱን የምነግረው ዲንን ይሆነኛም ብሎ ይያዝ ተማንተ አርባቦች ወደዚህ እሱን ወደሚመለከታቸው እነዛን በመጠየቅም ሆነ አሉበት ቦታ ሄዶ አሁን እኛ በየቦታው ነው የመጣው። አሁን ተባህር ዳር ተጎንደር በየሀገሪቱ አሁን ከኦሮሚያ ራሱ ብዙ በየቦታው ነው የሚመጣው እየተጠያየቀ ማለት ነው። ገልት የት ነው የወጣው የት ነው የመጣው እንትን ያለውን አሁን እንግዲህ ዝም ብሎ የሃይማኖት ነገር ቀላል አይደለም። የህይወት ጉዳይ ነው። የህይወት ጉዳይ ደግሞ በጣም ጥንቃቄ የሚያስፈልገው ነገር ነው እና ዝም ብሎ አገኘሁት ብሎ ሰውየው ያልሆነ ነገር መጠቀም የለበትም። ለራሱም አይሆንም ለትውልዱም እንደዚሁ እና መሰረት ያላቸውን እያጣሩ እየሄዱ ስለ ሃይማኖታቸው እውቀት ቢኖራቸው አሊያም ደግሞ ፈትዋ አይስጡ አይናገሩ እና ቃል ብለውም አይናገሩ። እውቀት ተለለው እውቀት ያለው መከተል ነው። የነፍስን ክቡርነትና ዘላለማዊነት ያላወቀው ዓለም እርስ በርሱ የማይገባ ድርጊት ይፈጽማል። ወጣት ደረሳዎቹ ግን ዓለም ከንቱና ጠፊ መሆኗን በመገንዘብ ለሰው ልጅ በጎ መስራትንና ለማታልፈው ዓለም ገነት መዘጋጀት እንዳለበት በቃላቸውና በተሞክሯቸው ያስተምራሉ። ዓለምን ንቀው ለሃይማኖታዊ ትምህርት ራሳቸውን አሳልፈው የሰጡት የአልፋሩቅ መስጂድ ደረሳዎች ፈጣሪ ማንነት ነው። ለሰው በጎ መዋል ነው። መጥፎ ነገር ዱንያ እንዲህ ነው። የዱንያ መጥፎነት ከድም በውሻ ሳይቀር እየተመሰለች ነው የምንቀራው የምንማረውም ስለዛ ነው። አሁን ለዱንያ እዚህ የተሰበሰቡም ሆነ ቦታ የለውም ማለት ነው። አሁን ይሄ ያምራን ይሄ ያስጠላን የለበትም። አሁን ሁሉ የአኺራ ብቻ ነው። ዱንያ ላይ እስካሉ ኑሮ ለፈጣሪው ተገዝቶ ወደ መጨረሻው ዓለም ጀነት የሚባል ሀገር አለ። ያለላችሁ እዛ ለዛ ተዘገዙ ለዛ ተደገሱ ነው። አሁን ይሁሉ የምታዩት ቤተሰቡን ጥሎ በርቀት ባየር ነው። አሁን ጭራሽ ያሶሳ ያለንበት ቦታ መስመሩም ብዙም ኖርማል አይደለም። ባየር እየመጣ እንግዲህ ብዙ ገንዘብን መስዋዕት አድርጎ እዚህ የመጣ ነው። ያው እንግዲህ ሲኖር እንግዲህ እስበሱ የግል ኑሮ የሚኖር የለም። የማህበራዊ ኑሮ ነው። ሁሉም ተስማምቶ ነው። ወንድም ተማማች ነው። የአንድ ሰው ልጅ ነው አሁን የምንመስለው እዚህ ያለ ነው ማለት ነው። ልብስ አንድኛው ካለው የአንዱን ይስጡ ሀጃም ሲመጣበት የአንዱን ተቀብሎ አንዱ ይሄዳል እና የግል የሚባል ኑሮ ነገር የለም። እዚህ ካለ ያንተ ምግብም ከተገኘ በአንድ ነው። ሁሉም ተሰባስቦ በአንድ ይበላል። ወደ ትምህርቱ ነው ሁሉ ያው እንግዲህ ጊዜው ባይሆን እዚህ ትምህርት ላይ ሲመረጥ ሂዲዮቴ እስካለ ተብሎ ነው እንጂ ይሄን ያህል አመት 10 አመት 11 አመት ተብሎ አይደለም የሚጀምረው። ህይወቴ እስካለ ሃይማኖታዊ ትምህርት ይገባል ይላል። ያን እንግዲህ ሂዶ ሲሄድ ሸህዮ ቦታው ሁለመናውን አዳርሶ በቂውን ይበቃዋል ብሎ ካሰቡ በኋላ የተወሰነ ተጓደኞቹ ያሲዙና እንደዚህ አይነት ቦታ ሄደህ አስተምር ተብሎ ተዛ ያው እነሱ ፍቃድ ነው። በእነሱ ፍቃድ ይከዳል። እዛ ይቀመጣል። የተወሰነ እሱም ይቀመጣል። እዛም እሱ ማፍራት ይጀምራል ማለት ነው። ስንት አመት ተምረዋል? ምን ተምረዋል? እኔ ያው 13 አመት ቁርአን የሚባል ለፍዙል ቁርአን መጀመሪያ ለፍዙ ይቀራል። ከዛ ፊቅህ የሚባል 5 አመት ከዛ ነህው የሚባል አሁን ያለንበት ማለት ነው። እሱ ደግሞ ያው 5 አመት ሆኖኛል። አሁንም ገና ነው አላለቀም። ይሄ ሐዲስም የሚባል ቁርአን ተፍሲር አለ። ይሄ ሁሉ ገና ይቀጥላል። እንደዚህ ያለ የሚመረጠው የሚበላና የሚጠጣ እንዲሁም የሚለበስ ብቻ አይደለም። ሊመረጥ የሚገባው የእውቀት ምንጭም ጭምር ነው። ከጥሩ ምንጭ ጥሩ ውሃ እንደ መቅዳት በአሶሳ ከተማ አልፋሩቅ መስጂድ የሃይማኖት ትምህርት እየተማሩ ያሉት ደረሳዎች ከተለያዩ ሩቅ አካባቢዎች የመጡበትና በቤንሻንጉል ጉሙዝ ክልል በአሶሳ ከተማ ከአልፋሩቅ መስጂድ ከአንድ የሃይማኖት መምህር ወይም ሸህ እግር ስር እጉም ያሉበት ልዩ ምስጢር አላቸው። ያው ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ፈንዙሩ አመን ተእኹዙነ ዲነኩም ይላሉ።
ሃይማኖታችሁን የሃይማኖትን ትምህርት የምትይዙበትን ሰውዬ አይታችሁ ነው ዝም ብሎ በዚህም እዚህም ትምህርት ይወሰዳል እዚህም ትምህርት ይወሰዳል ተብላችሁ እዛ እንዳትሄዱ አይታችሁ ያን ሰው ለትምህርት ብቁ ነው ወይ ጠባዩስ እንዴት ነው የሚለውን ተተወሰዳችሁ በኋላ ነው መሄድ ይላሉ። እና እነዚህንም እኛም በጣም ጠያይቀን በየቦታው በጣም ያው በጠባይ ብትል በዝነት ብትል አሁንም ተመጣንም በኋላ በቃ ያው የናፈቀው ሁላ በቃ ስትሚለው በቃ እንዲያባቱ ነው ታባትም በላይ ሆኖ ሆነ የሚያስተዳድሩት ሰውም ማለት ነው። ያው ተልጆቻቸው በላይ አድርገው እንደውም እንደ ልጆቻቸው ብቻ ሳይሆን ተልጆቻቸው በላይ አድርገው ነው የሚያስተዳድሩት። ለዛ ነው አሁን ወደዚህ የመጣ ነው ማለት ነው። ያው እኔ እንግዲህ ከኢሉባቦር ይባላል የመጣው ቦታ። ከዛ ከኢሉባቦር እንደዚህ ሃይማኖታዊ ትምህርት ቢያንስ ወደ 12 እና 13 አመት ቆይቻለሁ። አሁን እነሱ እንግዲህ ጅስር ይባላል እነሱ የወጡበት ያው ወሎ ላይ ነው። የዛሬ 2 አመት እንደዚህ አልፈዋል ሾሆቻቸው ማለት ነው። እና መሰረት አለው። ከዛ ሲመጡ ተመጀመሪያ ጀምሮ እየተወራረሰ ሻሽ እየተበጀ ተዛ እየወጣ መሰረት ያለው ነገር ነው። እነሱ የተመረጡበት ምክንያት ተዛ አመጣጥ አለው። ሲልሲላ ይባላል በአረብኛ። መሰረት ያለው ነገር ለመፈለግ ነው እንጂ በየቦታው ዝም ብሎ ተየት እንዲወጣ ያልታወቀ ማንነቱ ያልታወቀ ህይወት ጉዳይ ነው ይያለ ቅድም ይሄን ነገር ዝም ብሎ ተማንም አይወሰድም። እና መሰረት ያለውን ሰው ፍለጋ በሰው ነው። እኔ እንኳን በጣም ብዙ ፍለጋ ያው ትንሽ ራቅ ይላል። መጀመሪያው ወለጋ ስር የሚባል ቦታ ነበርና እዛ እንዳሉ ነው የመጣሁት። በሰው ነው እንደዚህ ሳጠያይቅ አሁን እንደዚህ አይነት ቦታ አሉ ብዬ ሰው ተጠይቆ አይ እና እዛ ቤተሰብ በቃ እዛ እንዲመጣ አረጉ ማለት ነው። እድሉ ስለሰጠኝ አመሰግናለሁ። ያው የመጣሁት እኔ ከአዲስ አበባ ነው። እንግዲህ ለቂራአት ብዬ ነው ለአኺራ ቤቴ ብዬ ነው እንግዲህ ዱንያን ትቼ የመጣሁት እና አሁን ላይ ነው የሚባል ነው የምንቀረው። ያው ፈጣሪን እንዴት እንደምንገዛ ስንገዛም ለሰው ኸይር እየዋለን ሰውን ወንድሞቻችንን ሳናስከፋ ምናምን እንድንኖር ነው ያው አሁን የሚያስተምረን የምንማረው ትምህርት። ያው ከዚህ በፊት ትንሽ ቆየት ብያለሁ። አንድ 5 አመት እየሆነ ነው። በልጅነቴ ነው የወጣሁት እና ያው በልጅነቴም ስለወጣሁ ነው ስለተስማማኝ ነው እንጂ የተለየ ነገር የለውም። ስሜ ሲራጅ ኑሩ ይባላል። የመጣሁት ወሎ ነው፣ ደሴ ጣገም ነው። ተዛ ነው የመጣሁት ለቂራአት ነው። ያው አባቴም በፊት የኖሩበት ቂራአት ነው። እኔም ለቂራአት ብዬ ገብቻለሁ። ነብዩላህ ኢብራሂም እንዳላችሁት መስዋዕት እንደሰጡት የሁላ ጀማዓ መስዋዕት ሰጥቶ የኖረው ያው ለዲኑ ነው። እዛ ጊዜም ለፈጣሪያቸው ነው፣ ዛሬም ለፈጣሪያችን ነው የገባ ነው። በአካባቢው በጣም ብዙ ሰው አለ። ብቻ ግን የሆነ ነገር እነሱ በፊት የመጡበት ተዛው እንደጠቀሱት ተጅስር ነው፣ ኮምበልሻ ስር ነው የመጡበት። በፊትም አባቴ ጋር ጓደኛ ነበሩ። እነሱም ደግሞ ለተማሪው ያለው አስተያየት በጣም ጥሩ ነውና የነሱ ማለት ነው። በዛ ነው በቃ እነሱን ሁሉም ሊፈልጋቸው ይችላል ማለት ነው። ሲያስተምሩም ደግሞ በጣም እንትን ይላሉ። ስለዚህ በጣም እነሱን ወደድናቸው። ያው በፊትም ደግሞ ብዙ ነገር ስለነሱ እንሰማለን ስለ በጎነታቸው። በዛው ይሄንን ፈለግንና እነሱ ዘንድ መጣን። እኔ ስሜ መሐመድ አሊ ይባላል። አገሬ ልመሻሄ ነው። ተስፋነ ታሊመሻሄ ነው የመጣሁት ማለት ነው። ታሊመሻሄ ጅማ ውስጥ ነው። እዛ ነው የመጣሁት። ያው ታውን ቀደም እነሱ ጋር ነው ያለሁኝ። እዚህ የመጣሁት በፍንቀል ምክንያት ያው እነሱ ጋር መልሼ ወደዚህ መጣሁ ማለት ነው። የመጣሁበት እንደማ ምክንያቱ እነሱ እንግዲህ ቅራታቸውን በጣም በረካለው ሰው ይወጣላቸዋል። ሌላ ቦታ ላይ መቀመጥም ሌላ ቦታ ላይ ማለት አልቻልንም ማለት ነው። አንድ ሰው ቅራቱን ይችላል ተብሎ አይከድም ማለት ብቻ አይከድም። ቅራታችን ይራመዳል። አንዳንድ ቅራቱ የሚራመድ ሰው አለ፣ በረካ የሆነለት ሰው አለ፣ ሰው የሚወጣለት ሰው አለ እንደ እነሱ ማለት ነው። እና እነሱ በጣም ታንቀደምም ብዙ ሰው ወጥቶላቸዋልና ለዚህ ምክንያት እነሱ መርጠን ወደ እነዚህ መጣ ማለት ነው። ትምህርቱንም ያን ቅራቱን በጣም ይችላል። አስተዳደግ ተርቢያ በጣም ይችላሉ ማለት ነው። እንዴት ሆነን እንደምንኖር እንዴት አድርገው እንደሚያሳድጉ ይችላሉ በጣም እነሱ ማለት ነው። አባትነት ያለው ራሱ አይገልጻቸውም ነው የምለው። እኔ ከአባትም በላይ ናቸው። ያው መናገር ስለሌለን ቃላት የለምና ነው እንጂ አሁን ድረስ ይገል ቤተሰቦቻቸው አሁን ልጆች አሏቸው፣ ቤተሰብ አላቸው፣ አሳስቧቸው አቅም እዚህ እንደሚመጣው ተማሪ ማለት ነው። በጣም ህይወታቸውን አሳልፈው መሄድ ደረጃ ይደርሳሉ። አንዴ እንደውም ትዝ ይለኛል እዛ በፊት ነበርበት ቦታ አንዴ ደረሳ በጣም ታመመና
ያው ሊሞት ቤተሰቡ ሩቅ ናቸው። እንደዛ ሆነበት ቦታ እንደውም በጣም አሰቡና እና የመጀመሪያ ልጅ አላቸውና የዛሬቱ ምን ነው በኔ ልጅ የዛሬቱ ሩህ በኔ ልጅ በተቀየረ እስከማለት ደረጃ ብለዋል። ይሄ ልጅ ተርፎ የኔ ልጅ በሞት እንደማለት ነው። እና አባትነት አሁን ሁሉንም ብትጠይቁት ከአባትና ተሾቹ ማነት ወዳለ ሾቹ እንደሚላቃለው ታባትም በላይ ነው። በጣም ነው የሚያስቡት። እነሱ ቢበሉ ቢጠጡ የነሱ ቤተሰብ አያሳስባቸውም። እኔም ብሎ እኔ ሰው ብሎ ቤተሰቡን ትቶ መጥቶ እንዲው ምን ደርስ ይሆን ምን ያጋጥማቸው ይሆን ምን ያገኛቸው ይሆን በቃ መሽቶ ነውቶ ይሄን ነው የሚያስቡት። ደረሳ ታመመ ተባሉ ጭራሽ ሰውነታቸው እነሱ ምግብ ያቆማሉ። በጣም ነው የሚሆኑትና በጣም ነው በእኔ የሚነገሩ አይደለም ስለነሱ። የሰው ልጅ ከጥበብና ከማስተዋል እየራቀ ከፈጣሪውም እየተጣላ ያለው መለኪያውን ሁሉ ከቁስ ጋር በጥብቅ በማቆራኘቱ ነው። የደረሳዎቹ የእውቀት አባት ግን እንደ ደረሳዎቹ ገለጻ ከሆነ ከፈጣሪ የተሰጣቸውን አደራ ሃይማኖታዊ እውቀታቸውን ሲመግቡ የሚኖሩት ከቁስ መለኪያነት ፈጽሞ በመራቅ በነፃ ነው። ያው ደሞዝ ክፍያ የሚባል ነገር አንዲት የላቸውም። ለዚሁ ትምህርት ብቻ የፈጣሪን ትምህርት ያመጣው ትምህርት አለ ያንን መጣፍ ብቻ ለማስተላለፍ ብቻ ብለው የተቀመጡ ሀታ ርሻ የለ ምን የለ ምንም ስራ ነገር እንኳን ገቢ ነገር እንኳን የላቸውም። ብቻ ግን ያው ፈጣሪ ግን ለገባለት ሰው እሱም ያው ያንን የገባለትን ሰው አይጥልጥሉ አይጥለውምና በዛ ነው ያሉት። ያው በጣም ደግሞ ተብዙ ትምህርት እንደነሱ የሚያስተምሩ የሆኑ ሰው በወሎ ብትሉ በጎጃም በጎንደር የለ በባህር ዳር የለ በየቦታው ወደ 40 ወደ 50 የሆኑ አስተማሪዎች አውጥተዋል። አሁን ያም ሰው ከነሱ የጨረሰውን ወደ ሌላ ሲያረማምዱ ሸርጥ አላቸው ማለት ህግ ደንብ አላቸው። ከሰው ምንም ባለመፈለግ ሸርጥ ነው አንደኛው። ልብሴነሽ ብርነሽ ደሞዝ ሀታሟል በማንኛውም ሊላህ ብለህ ልሰራ ሸህነት ሲያወጡ ማለት ነው። ይቺ አንደኛዋ ሸርጥ ናት። ህጋቸው አንደኛዋ ብዙ አውጥተዋል። ይቺ ሸርጥ ነች። እና እዛ ሄዶ እንደዚህ ሆነ እንደዚህ እኔ አንተ ካንተ የለብኝም በዛ በኋላ ያው ሁለተኛ እንዲህ ነው የማይሉት። አምራቸውን ከጠፋ ደግሞ እንደምናየው እነሱ ያሉትን ካሟል አንድ የጠፋበት የለም። አሁን በየቦታው ብዙ አሉ። እነሱ ባለት ህግ ደንባቸውን እነሱን አክብሮ ነው ይሄን ያሉበት ምክንያት ሸሆቻቸውም ከዛ እንደዚህ ነውና ነው። ተዛ አመጣጣ መሰረት አለው መሰረት አለውና ተዛ መሰረት አለው። ያ መሰረቱ ህግና ደንቡን በጠበቀ ነው። ራሱ አንድ አሁን መስጊድ ያሰራር አሁን ለምሳሌ የራሱ የሆነ ህግና ደንብ አለው። አሁን ከአዛን በፊት ውዱ አይደረግም። ውዱ የሚደረገው ከአዛን በፊት ነው። አዛን ሳይወጣ ማለት ነው። አዛን ማለት ሶላት ሲደርስ ጥሪ እንደማለት ነው። እና ሰዎች ሶላት ደርሷልና ወደ መስጊድ ኑ ያለ ጥሪ ሳይወጣ በፊት ደረሳ ህይወቱን ለአኺራ ብሎ እስከተቀመጠ ሌላ ስራ የለውም። ቀድሞ ተዘጋጅቶ ቦታው መገኘት አለበት። አዛን ከተወጣ በኋላ የሚሰገድ ያለ ፈርዱ ሳይቆም ነው። ይቺ ህግ አንዷ ህግ ይቺ ነች። እና ደረሳም በየቀኑ የሚያስጠነቅቁት ይሄን ነው። አዛን በኋላ እንደውም ሸሆቻቸው አንዴ ተናገሩታል። አዛን ወጥቶ ውዱ የሚያረግ ደረሳ ከማይ በፍልጥ በእንጨት ግንባር ቢለኝ ይሻለኛል። እዛ ደረጃ ነው ስሜታዊ ነው የሚሆኑት በዲን በኩል እና በግል የግል አሁን እነዚህ ሸሆቻቸው የሚነካቸው በግል ዙሪያ ብዙም አይደለም። በሸሆቻቸው ግን አይብስ ከማይችሉበት ዓለም የፈተና መናኸሪያ ናትና ደረሳዎቹ በልዩ ልዩ ፈተና እያለፉ ነው ብዙ ዕውቀቶችን እየቀሰሙ የሚገኙት። አሁን ባሉበትም ልዩ ልዩ ችግሮች እያጋጠሟቸው እንደሆነ በመግለጽ ህብረተሰቡ በቻለ መጠን ሊተባበራቸው እንደሚገባ ገለጻቸውና የሚኖሩበት አካባቢ ይጠቁማል። አሁን ተዚህ መቼም አሁን እንደውም ይሉ ሆኖ ነው ተ200 በላይ የሚሆን ተማሪ ነው ያለው። ይሁላ ተተለያየ አገር የመጣ መጥቶ ያው ቃሪአ ተዚህ በየቤቱ እየዞሩ ቃሪአ ብሎ ማታ ባንድ በብዙ የተለያዩ የሆኑ ክፍሎች ቤቶች አሉ። በነዛ ቤቶች እያደሩ ጧት መጥቶ ተዛ በኋላ እስከ 12 ሰዓት ቂራአት ነው በቃ ትምህርት ነው የሚወሰደው ማለት ነው። ከዛ በኋላ እንደዚህም ተመልሰው አሁንም ቢሆን የወዛ እያደሩ ይመጣሉ። እዚህም ያድሩ አሉ። በየቦታው በተለያየ ቦታ ነው የሚያድሩት ማለት ነው። በተለያየ ቦታ ነው በቃ የተለያዩ ቦታዎች አሉ። መስጊዶች አሁን አሉ አይደለ? በእነዛ መስጊዶች ይታደራልኝ። የላም ደግሞ ክፍሎች ምናምን ቤቶች ታሉ። እነዛ ላይ ነው የሚታደረው። اللهم صل على محمد ሰላሙ አለይኩም እንላቸዋለን። ሄደን በራፉ ላይ እንቆምና
አሰላሙ አለይኩም ስንላቸው ከዛ በኋላ እንጀራውን ይዘው አንድ እንጀራም ሆነ ሁለት እንጀራም ሆነ በጣም ሰው ደስ የሚል ነው አሰጣጡ። ያንን እያመጡ ይሰጣሉ ማለት ነው። ቀላቢም ደግሞ የሚባል አለ። ብቻቸውን ዝም ብሎ ዘው ቤት ልጆቻቸው ጋር ደግሞ እያበሉ ደግሞ የሚይዙ አሉ። ግን በብዛት ግን ይሄ አሁን እየለመኑ እንደዚህ አሁን እንዳልኳችሁ አሰላሙ አለይኩም እንዳልኳችሁ ማለት ነው እንደዛ እያደረጉ ነው የምንኖረው ማለት ነው። اللهم صل على محمد አንዴ እኔ መንገድ ላይ እየሄድኩኝ ማለት ነው ብቻ እንደዚህ ወለ ልመና አይደለም። ከዛ በኋላ ውሻ አገኘኝ ማለት እኔ ከተማ ላይ ያደኩ ልጅ ስለሆንኩኝ በቃ እንደዚህ ውሻ ምናምን በጣም ፈራለሁኝና ሳየው ደግሞ የሆነ ዱላ ምናምን ነገር እንጨት ነገር ምናምን ያስኩም ነበር። እዛ ላሮጥኩኝና እሱም ሲሮጥ እዛው ላይ ዝም ወደኩኝ ፈራቴ ማለት ነው። ከዛ በኋላ እሱ ዝም ብሎ ትቶኛ ይባላም ለካስ ትቶኝ ሄደ እሱ ማለት ነው። ይሄ ይመስላል ያየሁት ይበል። اللهم صل على محمد ቀራበት ሰፈር 3 ውሾች አሏቸው ቀላቢዎቼ። ከዛ እንዲሁ ሰታኝ ስትመለስ አላየኋቸውም። ከበቡኝና ሊበሉኝ አስደፉኝ። ያስኩትን አስለቅሰውኝ ያውቃሉ ውሾች እዚህ ድረስ ነው። እና ሩቅ መንገድ ይዤ ያመጣሁትን እንጀራን ያስደፉኝ። መልሰው ሰጡኝ እነዛው ሰዎች ቀላቢዎቼ። አዎ ውሾቹን አባረው መልሰው ሰጡኝ። ያው ከባድ ነው እና የውሻ ገጠመኝ። ግን አንድ ጊዜ ታውን ቀደም አንድ ጊዜ ዝናብ ጡር አምሽቼ ያለ ሰዓት ትንሽ መሸት ብሎ ሄድኩኝ ማለት ነው። መሸት ብሎ ስሄድ አሰላሙ አለይኩም ስል ማነው አለኝ ሰውየው ማለት ነው። ደረሳ ነኝ ስል እስቲ ባትሪውን ነቀብኝ እስቲ አለ ማለት እንዴ እዛ ውስጥ ነው ቦግ ሲያደርግብኝ ደረሳ ነኝ። ምን ደረሳ ደግሞ የምን ደረሳ ነው አሁን ያለ ሰዓት ደረሳ ይባላል እንዴ? ኧረ ዝናብ ጡርብን አምሽቶብን ነው እንጂ ያው ደረሳ ዛሬው መጣው ነኝ አልኩት። እኛ ያለ ሰዓት ደረሳ እናቀም ተብላ ውጣ ነው ማለት አለኝ ማለት ነው። አንድ ጊዜ ደግሞ አለ ፊት ኦሮሚያ ነበሩ እነሱ ስሬን ባላ አካባቢ ነበር መንቀራው ማለት ነው። ስንመር ዛን ብዙ ተቀምጠናል። ጦሩ መጣ ማለት ነው። እዛ እንግዲህ እኛ መስል ተቀምጠናል። ድንገት ነው ከበብ ያደረገን ዙሪያውን እንደው ጮኸ ጥይቱ ማለት ነው። በየትኛ በዛን በዛም ጥይት ነው። በዛም ጥይት ነው። እዛ ቁጭ አለ መስጂዱ ማለት ነው። መስጂዱ ቁጭ እያለ ጧት 3 ሰዓት አካባቢ ላይ ነው የተጀመረው ጦሩ ዋን ማለት ነው። እዛው እንግዲህ መስጂድ ማለት ነው። ዋን እዛው ስንል ዱዓ እያደረግን ነው። እኛም መጡ እነሱ መጡና እኛ የዛ ጊዜ ሶላት ቁመናል። እኛ ደግሞ እንደገጠሚ ሲመጡ ማለት ነው በሮን ይሄ መስጂዱ መቱት ማለት ነው። በጥይት ሲመቱት እንዲያለ ፍንጓል ምናምን በላችን ላይ በጣም ምጥት ታላና እኛም በጣም ደነገጥን። እዛ ጊዜ ዙሪያው መታፈኑን ጊዜ ኢማሚውን ተቀድመን ሄድን ማለት ነው። እኛ ራስ ደንግጠን ማለት ነው። 2 ሰው ነበር። አንድ ሰው ትልቅ ሰው ነበሩ የድሮ ሰው ማለት ነው። ኢማሚውን ራስ ተቀድሞት ሄዱት እነሱ ናቸው ማለት አንደኛ ማለት ነው። የት ጉዳይ ብለን ነው እኛ እንግዲህ በዛች ሰዓት እንኳን ራሱ ቤተሰብ ጋር አንቀመጥም ብለን ነው ዛሄር ነው ማለት ነው። አሁንም በሩን ሲመስል አሜራ ነው። በሩ ደግሞ በጣም ጮህና በላችን ላይ ሲያልፍ በቃ ሶላት እንደገና ነገር ብናውራችን ብናተርፍ ይሻላል ብለን ሁለታችን ያስቀድም ወጥ ታልኩኝ ማለት ነው። ወጪ ተሰል ዙሪያው እንዲያላፍ ነው መሰረው እንዲያርጉ ይዟል። ስለዚህ እጀን ወላ ያደረኩኝ ተንበረካሉኝ ብረካል ፊት ተዛናስ እንዲያስሉኝ ማለት ነው። ልብስና አውጣሉኝ ይሄን ኮትና ምን ነገር በዚህ ሰለጠነ ሰው በዚህ ምልክት አለው አሉ። ያለ ማያት አወጣሁኝ ተንበረካኩኝ። አንጣ መሳሪያ አሉ። አረ መሳሪያ የለንም እኛ ተማሪ ነን። ያማት ተማሪ ነን መጻፍ ፈልጋችሁ መጻፍ እንስጣችሁ አልናቸው ማለት ነው። አውስጥ ያሉት እንዲያወጡም ብለው ሊተኩስ ሲሉ አረሳ ዛዜ በጣም ድንጋጤ ስለሆነ እንዲህ ያለ የለም ማለት ነው። ለመነጋገር ራስ አቅቶን አንዴ እስከምንነጋገር ድረስ ዝም አድርጉ ይዘናል። በጣም ደንግጠን ማናፋችንን ራስ ማለት ነው። አንድ የመናገር ተጀመርን ውስጥ ኋላ ብዙ ተነጋገርን። እንደገና በቃ እንደገና ግማሻቸው ተገላገሉስ በሳቸው ግማሻቸው ይረሽ ነው አሉ ግማሻቸው ያረስ ነው እንግዲያፍ አለ ሸመገሉ ማለት ነው። يا مجر ملولا كذكر الرسول إذا من المولى جميع الكمالات بيت الهدرات اللهم صل على محمد በወባ ነው የሚጠቃው ድረሳ ብዙ ጊዜ ይሄ ወባ የሚባለው ነገር በጣም ያጠቃናል። ከአንዴም 2 3 ያው ብዙ ጊዜ ይዞኝ ነበር። ያው ነው ወደ ሀገር ቤት ቆይቼ ስለመጣሁኝ ነው እንጂ እና ብዙ ጊዜ በዱዓ ነው ምንድነው መድኃኒት ማንወስድበትም ጊዜ አለ። ያው የተቀመጥነውም ለዚህ ስለሆነ ውሃ እጥረት አለ። ውሃ የተሟላ አገልግሎት አናገኝም።
እናም ደግሞ አጥር ሌባ በጣም እየረበሸን ነው እና አኽለል ኸይር ካለ አጥር ማለት የግቢ አጥር ቢታጠርልን እንፈልጋለን። እናም ደግሞ ቅድም ያነሳችሁት ነገር አለ የማደሪያ ምናምን ብላችሁ ያነሳችሁት እና ማደሪያም ደግሞ አኽለል ኸይር ካለ ቢሰራልን በጣም ደስ ይለናል። ደረሳዎቹ ለህዝበ ሙስሊሙና ለቤተሰቦቻቸውም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። እንኳን ለ1446ኛው የኢድ አል አድሃ በዓል በሰላም አደረሳችሁ። በመላው ዓለም ለምትገኙ ኢትዮጵያውያን እንኳን አደረሳችሁ ላለው እና እናትና አባቴ አዲስ አበባ የምትገኙት እንኳን አደረሳችሁ ለኢድ አል አድሃ ላለው 1446 ሂጅራ ለሆነው በዓል ለተከበረ ለተላቀ ለሆነው በዓለም ያላችሁ የሆናችሁ ሰዎች እንኳን አደረሳችሁ እላለሁ። እሺ መጀመሪያ እኔ እንኳን አደረሳችሁ ማለት የምፈልገው ቤተሰቦቼ እናትና አባቶቼ እና የቤሾቹ ቤተሰቦችም እንደዚህ ብዙ አመት ከነሱ ጋር ቆይቻለሁ። እንደ ልጅ አድርገው ነው የሚያዙኝና በቅድሚያ እነሱንም እንኳን አደረሳችሁ ማለት ፈልጋለሁ እና በዓለም ያለ ሙስሊማት በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ትንሽ ሰላም ሁኔታ ቤኒሻንጉል ጉሙዝ ይሻላል ተሌላው እሱ በጣም እስካሁን ክፉ ነገር አልሰማንም አላየንም። ደህና አርጎኛ ነው ይዞናል። ደህና አርጎ ለይል ብንሄድ ጧት በሱቢ ምናምን ከየት መጣች አለባበሳችን ታውቆ በየኬላው ራሱ አሁን እኛ ማንፈተሽበት አጋጣሚ ነው ያለው እና ቤኒሻንጉል ጉሙዝ በአጠቃላይ በጣም ለማመሰገን እንወዳለን። ደህና አርጎ ይዞናል። አሁንም ደግሞ የተሻለ ከዚሁ ያው ትንሽ መስጂዱ የብዙ አንዳንድ ነገሮች አልተሟላሉ ስፋት ጥቤት አለው እና ደግሞ ሾዎቹም እንደዚሁ ዝም ብሎ መስጂድ ቦታ ጠጋ ብለው ነው ያሉት። ቤተሰብ ምናምን አላቸው የግላቸው የሆነ እንደዚህ ነው ምናምን የተባለው ነገር የለም። ያው ለላህ ብለው ነው የሚሰሩት እነሱ ግን ከመሆኑም ጋራ ቤተሰብ አለ አንዳንድ ነገር አለ። ይሄም ሁሉ ያው ግምት ውስጥ ቢወሰድ ነው ማለት ነው። የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን ለ1446ኛ ጊዜ የሚከበረውን የአረፋ በዓል ምክንያት በማድረግ ሚዲያችን በአሶሳ ከተማ ከአልፋሩቅ መስጂድ ደረሳዎች ጋር ይህን የመሰለ ቆይታ አድርጓል። በቆይታው ደረሳዎቹ እያጋጠሟቸው ያሉ የንጹህ መጠጥ ውሃ እጥረት፣ የመጠለያ በቂ አለመሆንና የመማሪያ ግቢያቸውን በአጥር አለመከለል የመሳሰሉ ችግሮችን ተመልክተዋል። ስለሆነም እነዚህ ደረሳዎች ትውልድን በእውቀት የሚያንጹ የሀገር ባለውለታዎች ናቸውና ችግሮቻቸው ሊፈቱላቸው እንደሚገባ እየጠቆምን ዝግጅታችንን በዚሁ ቋጨን። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነበሩ። በድጋሚ በዓሉ የሰላም የፍቅርና የመቻቻል እንዲሆንልን ተመኘው። ጤና ይስጥልኝ። يا بشرى فيا بشرى لمن قد تطهر إذا فيده جرى من بحر الكرسيات بيت الحضرات اللهم صل على محمد بيت الحضرات اللهم صل